ሰላም ቅዱሳን የጌታ ጸጋና ሰላም ይብዛላችሁ። አገልጋይ አሌክስ ባላለው ከሐዋሳ ካቦድ አማኑኤል ቤተክርስቲያን ነው የመጣሁት። ዛሬ ከኔ ጋር ጥቂት ደቂቃ አብረን የእግዚአብሔርን ጸጋ እንካፈላለን። የምንካፈለው የእግዚአብሔር ቃል ያለበት ወይ መነሻ ሐሳቤ ማደርገው የዘፍጥረት መጽሐፍ ምዕራፍ 3 ከቁጥር 9 እና 10 አካባቢ ያለውን ሐሳብ ነው። ዘፍጥረት መጽሐፍ ምዕራፍ 3 ቁጥር 9 ላይ እግዚአብሔር አምላክም አዳምን ጠርቶ ወዴት ነህ አለው። እርሱም አለ በገነት ድምጽህን ሰማው፣ ራቁቴም ስለሆንኩ ፈራው ተሸሸኩም። እግዚአብሔርም አለው ራቁትን እንደሆንክ ማን ነገረ ይላል። ቁጥር 9 እና 10ን ስንመለከት በዋናነት በሰውና በእግዚአብሔር መካከል ያለውን የጠበቀ ግንኙነት ወይም ህብረት የሚያሳይ ነው። እጅግ የጠበቀ ጠንካራ መሰረት ያለው የሰውና የእግዚአብሔር ህብረት አንድነትን የሚያሳይ ነው። ይሄ ብቻ አይደለም። የኃጢአት ብዛት የአመፃ ብዛት ፈጽሞ እግዚአብሔርና ሰውን ለያይቶ ማስቀረት እንዳልቻለ የምናይበት ክፍል ነው። የሰው አለመቻልና የእግዚአብሔር ታላቅ ርኅራኄ የተገለጠበት ክፍል ነው። ሰው ለእግዚአብሔር እንዴት ውድ እንደሆነ እግዚአብሔር ሰውን በምን ያህል ፍቅር እንደሚወድ የታየበት ደግሞ እግዚአብሔር ሰውን ለምኞቱ፣ ለድካሙ፣ ለፍላጎቱ፣ ለምርጫው፣ ለመንገዱ እንደማይተው ግን ደግሞ ጣልቃ ገብቶ ሰውን እንደሚረዳ የታየበት ክፍል ወይንም ሲጠቀልለው ከሰው ኃጢአት ይልቅ የእግዚአብሔር ፍቅር ገኖ የታየበት ክፍል ነው። ይሄ ክፍል ከዚህ ክፍል በዋናነት ሁለት መሰረታዊ የሆኑ ነገሮችን እናገኛለን። እግዚአብሔር ለኛ ማን ነው? እግዚአብሔር ለኛ ማን ነው? አንደኛ። ሁለተኛ ደግሞ እኛስ ደግሞ ለእግዚአብሔር ማን መሆናችንን በጣም ግልጽ የሆነ እውነት ያለበትን ሐሳብ ነው የምንካፈለው። ይህንን ክፍል ስንጠቀልል እነዚህ ሁለት እውነታዎችን በደንብ እንገነዘባለን። በክርስትና ዓለም እግዚአብሔር ለኛ እኛ ደግሞ ለእግዚአብሔር ማንና ምን መሆናችንን በትክክል ስናውቅ በእውነት እግዚአብሔር ለኛ ያለውን እውነታ ስንረዳ እግዚአብሔርን የምር እናመልከዋለን፣ እግዚአብሔርን የምር እንፈራዋለን፣ እግዚአብሔርን የምር እንከተለዋለን። እኛ ደግሞ በእግዚአብሔር ዘንድ ማን መሆናችንን ስናውቅ ለራሳችን ያለን ግምት እናስተካክላለን፣ ለራሳችን ያለውን ፖዚሽን እናስተካክላለን፣ ለራሳችን ያለውን ዕውቀት እናስተካክላለን። አይታችሁ እንደሆነ አንዳንድ ጊዜ እኛ ራሳችንን የምናስቀምጠው ኑሮ እንደሚለን፣ ዙሪያችን ላይ ያሉ ነገሮች እንደሚያወሩ፣ ሰዎች ስለኛ እንደሚያወሩን፣ እኛም ለራሳችን ያለ ጥቂት ዕውቀት ከዛ አንጻር አይተን ራሳችንን የሆነ ቦታ፣ የሆነ ሰፈር፣ የሆነ ጥግ አስቀምጠን ስለምንኖር ይሄ እውነት እኛ በእግዚአብሔር ዘንድ ማን እንደሆንን ስናውቅ በእውነት እግዚአብሔር እኛን በሰራበት በዛ ልክ ራሳችንን እናውቃለን። ለራሳችን ያለንን ግምት እናስተካክላለን። ሃሌሉያ! ክብር ለእግዚአብሔር ይሁን። አያችሁ ወዳጆች፣ እኛ ሁኔታ እንደምለን አይደለንም፣ ሰዎችም እንደምሉን አይደለንም፣ ዙሪያችንም እንደምን፣ ትምህርታችን፣ ኢኮኖሚያችን እንደምለን ሳይሆን እግዚአብሔር እንደምለን። ሃሌሉያ! እግዚአብሔር አምላክ አዳምን ጠርቶ ወዴት ነህ ብሎ በጥያቄ ሲጀምር ወይንም ስጣራው ወይንም ስፈልገው እንመለከታለን። እግዚአብሔር አዳምን ወዴት ነህ ማለቱ ከእግዚአብሔር እይታ ጠፍቶ ከዓይኑ ተሰውሮበት እግዚአብሔር አዳምን ፈልጎ አጥቶት የት እንዳለ ማወቅ ተስኖት ሳይሆን፣ በደንብ ስሙኝ፣ እግዚአብሔር ወዴት ነህ ብሎ ሲፈልግ አዳም ጠፍቶበት አይደለም፣ የት እንዳለ ስላላወቀ አይደለም። መጽሐፍ ሲናገር በዕብራውያን ላይ ምዕራፍ 4 ቁጥር 13 ላይ እኛን በሚቆጣጠር በእርሱ ዓይኖች ፊት ሁሉ ነገር የተራቆተና የተገለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት የለም ይላል። እኛን በሚቆጣጠሩ በእሱ ዓይኖች ፊት የተሰወረ ፍጥረት ከሌለ እንግዲህ አዳም ጠፍቶበት አይደለም፣ ተሰውሮበት አይደለም፣ አጥቶት አይደለም። እግዚአብሔር ወዴት ነው እያለ ያለው አዳምን። ታዲያ እግዚአብሔር ምን እያለ ነው? አዳም ወዴት ነው ስል ምን ማለት ነው? እግዚአብሔር እኔ ከሰጠው ከፍታ፣ ከዛ ክብር፣ ከዛ ማንነት፣ ከዘላለም ሐሳቤ በመልክና በምሳሌ ከፈጠርኩበት አፈጣጠር ያለ ማንነት ያለ ቦታ
ተገኝተሃል። ከሆነ ከፍታ ተንሸራተሃል። ከሆነ ክብር ጎልሃል። ያለ ቦታ ተገኝተሃል። ያለ ማንነት ተገኝተሃል እያለ ነው። ያለ ቦታ፣ ያለ ልክ፣ ያለ ማንነት፣ ያለ ተፈጥሮ የሆነ ቦታ የሆነ ስርቻ ወርደ ባዶ ሆነ ደክመ ተገኝተሃል። ለምን እያለ ነው እግዚአብሔር። ምን ነካ አዳም? እኔ ስፍራ ሰጥቼ ነበረ፣ ፖዚሽን ሰጥቼ ነበረ፣ ስልጣን ሰጥቼ ነበረ፣ አክብሬ ነበረ፣ በፍጥረት ዓለም ሁሉ ላይ አለቃ አድርጌ ነበረ፣ ገዢ አድርጌ ነበረ፣ አምኜ በፍጥረቶቼ ሁሉ ላይ አምኜ አኑርህ ነበረ። እዛ አልተገኘህም፣ ከዛ ጠፍተሃል እያለ ነው እግዚአብሔር። ወዴት ነህ? በሕይወት ዘመን ትልቁ ኪሳራ ምን እንደሆነ ታውቃላችሁ? ያለ ስፍራ መገኘት፣ ያለ ቦታ መገኘት፣ ወርዶና ወድቆ አንሶና ቀሎ እንደ መገኘት ኪሳራ የለም። እግዚአብሔር ከእንዲህ አይነት ኪሳራ ያድነን። ስፍራ ከመልቀቅ ኪሳራ፣ ቦታ ከመልቀቅ ኪሳራ፣ ከመቅለልና ባዶ ከመሆን ኪሳራ እግዚአብሔር በዘመናችሁ ሁሉ ይታደጋችሁ። ስለዚህ አዳም ያለ ቦታው ተገኘ። ታውቃላችሁ፣ አንዳንድ ጊዜ ሰው በዓላማ ስፍራ ልንለቅ ይችላል፣ በዓላማ ቦታ ልንለቅ እንችላለን። ልክ እንደ ኢየሱስ ጌታ ኢየሱስ ክርስቶስ እሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል እንደ መቀማት አልቆጠረም ይልና በሰው ምሳሌ ሆኖ የባሪያን መልክ ይዞ ራሱን ባዶ አድርጎ፣ ለምን? በዓላማ ስፍራ ልንለቅ ይችላለን። ለሆነ ግብ፣ ለሆነ ሚሽን፣ ለሆነ ተልእኮ ስፍራ ልንለቅ ይችላለን። ግን ያለ ዓላማ ስፍራ መልቀቅ ግን ወዳጆቼ ውርደት ነው። በጣም በእግዚአብሔር ዓለም ትልቁ ኪሳራ ሰው ያለ ቦታው መሆን ነው። ለዚህ ነው መጽሐፍ ቅዱስ መዝሙረ ዳዊት 49 ላይ እንዲህ የሚል ቃል ታገኛላችሁ። ሰው ግን ክቡር ሆኖ ሳለ አያውቅም። ምን ሆኖ ሳለ? ሰው ግን ክቡር ሆኖ ሳለ አያውቅም፣ እንደሚጠፉ እንስሶች መሰለ ይላል እግዚአብሔር። ነው ይህንን የሚለው ሰው አያውቅም ምን ክቡር ሆኖ እንዳለ። እግዚአብሔር ክቡር አድርጎ ልዩ አድርጎ ከፍጥረት ዓለም በተለየ ሁኔታ ሰውን አክብሮ እንደሰራው እንደፈጠረው ሰው አያውቅም። ምን መሰለ ይላል? የሚጠፋን እንስሳ መሰለ። በጣም የሚያሳዝነው አዳም ከዚህ ከፍታው ሲወርድ አቶ አይደለም፣ ምንም ጎሎት አይደለም። ምንም ነገር በአዳም ሕይወት ፈልጎ ያጣው ነገር ኖሮ አይደለም። እንኳን ኖሮ እንኳን እያለ እንኳን ምንም ሳታጣ ይቅርና ቸግሮ አጥ እንኳን ስፍራን አትልቀቅ ወዳጄ። አዎ ማጣት ክፉ ነው፣ ራብ ክፉ ነው፣ እጦት ክፉ ነው፣ ቸነፈር ክፉ ነው፣ ሕመም በሽታ ክፉ ነው። ስፍራ ሊያስለቅቅ ይችላል። ወዳጄ እመክርሃለሁ ዛሬ በእግዚአብሔር ቃል የተኛውም ነገር ስፍራ ያስለቀቀ ጨክነህ ጥርስህን ነክሰህ ወገብን ታጥቀህ በስፍራ ቆይ። ስለሚያልፍ የችግር ቀን ያልፋል፣ የመከራ ቀን ያልፋል፣ የእጦት ቀን ያልፋል፣ የበሽታ ቀን ያልፋል፣ የድህነት ቀን ያልፋል። በስፍራ ስትሆን ግን አምላክ ይመጣል፣ ሊጎበኝህ ይመጣል፣ ሊያነሳህ ይመጣል፣ እንደገና ሊያስብህ እግዚአብሔር ይመጣል። በስፍራ ቆይ። ያቺ ሐና ስትናገር እንዲህ አለች፣ አትታበዩ፣ በኩራት አትናገሩ፣ እግዚአብሔር አዋቂ ነውና ብላ እንዲህ አለች። መካኒቱ 7 ወልዳለችና ትልና ብዙ የወለደች ግን ደክማለች። አየህ፣ እግዚአብሔር ጊዜን ያመጣል። የሆነ ጊዜ አልወለድክም፣ የመውለድ ዘመን ይመጣል። የሆነ ጊዜ የለም፣ የማገኘት ዘመን ይመጣል። በዛው ክፍል ስትናገር በአንደኛ ሳሙኤል ስትናገር እንዲህ ትላለች፣ እግዚአብሔር ድሃ ያደርጋል ደግሞ ባለጠጋ ያደርጋል ትላለች። እግዚአብሔር ያዋርዳል፣ በማዋረድ አያበቃም፣ ደግሞም ያከብራል ትላለች። እግዚአብሔር ይገላል፣ ደግሞም ያድናል ትላለች። ወንድሜ በምንም ሁኔታ ስፍራን አትልቀቅ። በስፍራ ጠብቅ፣ በቦታ ጠብቅ። እግዚአብሔር ሊያነሳ ይመጣል። እግዚአብሔር ሊያስብ ይመጣል። ቀን ቀጥሯል፣ ግድ የለህም። ቀን ቀጥሯል። እግዚአብሔር ትዝ ይልሃል
ያ ዕብራውያን ላይ የተነገረለት ኤሳው የሚባል የያዕቆብ ልጅ የይስሐቅ ልጅ የያዕቆብ ወንድም አደን ቆይቶ እርቦት ደክሞ ወደ ቤቱ ሲመጣ ከወንድሙ ከያዕቆብ እጅ ለረሃቡ ለጥቂት ደቂቃ ረሃብ ብሎ ብኩርናውን ሸጠ። ያንን የሸጠውን ብኩርና ዕብራውያን 12:17 ላይ ሲናገር በእንባ ተክቶ ምንም ቢፈልግ ይላል መልሶ ሊያገኘው ትላንት እንደ ቀልድ የጣለውን ትላንት እንደ ቀልድ የተወውን ትላንት እንደ ቀልድ የሸጠውን ያንን ብኩርና በእንባ መልሶ እንኳን ቢፈልግ ለንስሐ ስፍራ አላገኘም ይላል። ወንድሜ እህቴ፣ ይህንን የምትሰሙ በቅርብም በሩቅም ያላችሁ የእግዚአብሔር ቤተሰቦች በኢየሱስ ክርስቶስ ስም በስፍራ የመቆየት ጸጋ ይብዛላችሁ። በቦታችሁ የመሰንበት ጸጋ እግዚአብሔር ያብዛላችሁ። ስፍራችሁን አትልቀቁ። አዳም ስፍራውን ለቀቀ። አዳም ከፍታውን ለቀቀ። አዳም ማዕረጉን ለቀቀ። አዳም ያለ ቦታው ተገኘ። እግዚአብሔር አዳምን መጣና አዳም ሆይ ወዴት ነህ አለ። እኛስ የት ነን ዛሬ? እግዚአብሔር ቢጠይቀን፣ እግዚአብሔር ወደ ቤታችን ብመጣ፣ እግዚአብሔር ድንገት ወደ ሰፈራችን ብመጣ ብጠይቀን ወዴት ነህ ብለን ወየው አለሁ ማለት እንችል ይሁን? በስፍራችን ተገኝተን እግዚአብሔር ደስ ይሰኘን ይሁን? ወይስ እኛንም እግዚአብሔር እንዳዳም ይፈልገን ይሁን? ወዴት ነን? ወንድሜ ወዴት ነህ? እህቴ ወዴት ነሽ? አንድ ባርኮት ልባርካችሁ። እግዚአብሔር ወዴት ነህ አይበለን። እግዚአብሔር ወዴት ነሽ አይበልሽ። እግዚአብሔር ወዴት ነህ አይበልህ። እግዚአብሔር ፈልጎ አይጣ። በኢየሱስ ክርስቶስ ስም በስፍራ መሆንን ይስጣችሁ። ሃሌሉያ። እግዚአብሔር ብንደክም የማይጥለን አምላክ፣ እግዚአብሔር ለስንፍናችን አሳልፎ የማይሰጠን አምላክ፣ ከፍቅሩ የተነሳ ከመውደዱ የተነሳ ወዳለንበት ወደ ገባንበት ጥሻ ፈልጎ ወደኛ የሚመጣ አምላክ፣ አፍቃሪ አምላክ አለን። ክብር ለእግዚአብሔር ይሁን። ሃሌሉያ። እሺ አዳም ግን ማን ነው? ይሄ እግዚአብሔር ወዴት ነህ ብሎ ፍለጋ ከዙፋኑ ተነስቶ ፍለጋ የወጣለት አዳም ማን ነው? ሰው ማን ነው? በእግዚአብሔር ዘንድ ሰው ማን ነው? ማን ነው? ስፍራውን ለቆ የሄደ፣ ቦታውን ለቆ የሄደ፣ ፖዚሽኑን ጥሎ የሄደ እንደገና እግዚአብሔር ሊፈልግ ተነስቶ የመጣለት ያ አዳም ማን ነው? ሰው ማን ነው? እግዚአብሔር የትልቁን ሰማይ ይህንን የምንኖርባትን ምድር ሕያዋንንና ግዑዛንን በሙሉ ሲፈጥር የሰውን ልጅ ታሳቢ አድርጎ ነው። በጣም የሚገርመው እነዚህን ሁሉ እግዚአብሔር የፈጠረው ለራሱ አይደለም። ሰማይን የፈጠረው፣ ምድርን የፈጠረው፣ በሰማይ ያሉ ብርሃናትን የፈጠረው፣ ወፎችን፣ የባሕር ዓሣዎችን፣ እንስሳዎችን፣ ሌሎችን በሙሉ እግዚአብሔር ሲፈጥር ለራሱ አይደለም። ምክንያቱም ለሱ አለመሆኑ የምታወቀው እነሱ ሳይኖሩ የነበረ አምላክ ስለሆነ እነሱም ባይኖሩ እግዚአብሔር መኖር ይችላል። የነሱ መኖር እግዚአብሔርን ወይም ለእግዚአብሔር መኖር ዋስትና አይደለም። ነገር ግን የነሱ መኖር ለሰው ልጅ የመኖር ዋስትና። እግዚአብሔር የሰውን ልጅ ለመፍጠር ሲያስብ እነዚህን ሁሉ ፈጠረ። በጣም የሚገርመው እግዚአብሔር ሰውን ከመፍጠሩ በፊት ነው እነዚህን ነገሮች ያዘጋጀው። ከአንደኛ እስከ አምስተኛ ቀን እግዚአብሔር ፈጠራቸው የሚባሉትን ነገሮች ስናጠና ከአንድ እስከ አምስት የተፈጠሩ ነገሮች በሙሉ ለሰው ልጅ ለእኔና ለአንተ እጅግ አስፈላጊ ስለሆኑ እነዛን ቀድሞ ካዘጋጀ በኋላ ሰውን እንደፈጠረ እንመለከታለን። ስለዚህ ሰው ምንድን ነው? የእግዚአብሔር ፍላጎት ነው። ሃሌሉያ። እነዚህ ነገሮች ሁሉ ለአንተ ፈጠረ፣ አንተን ግን ለራሱ ፈጠረ። ሃሌሉያ። የአምላክ የእግዚአብሔር ስም የተባረከ ይሁን። ሰው የእግዚአብሔር ፍላጎት ነው። ሰው የእግዚአብሔር ፍላጎት እንደሆነ እጅግ የሚያስረግጥልን የእግዚአብሔር ቃል ዘፍጥረት 1 ላይ ሄደን ስንመለከት እግዚአብሔር የፈጠራቸውን ነገሮች ስናጠና እግዚአብሔር ሁሉን ነገር ሲፈጥር ይሁን ይሁን
ይሁን ይሁን በሚል ቃል ብቻ በመናገር ፈጠረ። ሰው ጋር ስመጣ ግን ዘፍጥረት 1:26 ስናነብ እንዲህ አለ፣ ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ እግዚአብሔር ሃሌሉያ በልዩ ከፍጥረታት በተለየ ሁኔታ እስካሁን እየፈጠረ ከመጣበት መንገድ በተለየ ሁኔታ የምክር ቃል ታገኛላችሁ። እዛ ጋር እንፍጠር ብሎ እግዚአብሔር ሲመካከር፣ ሲነጋገር፣ ሲወያይ እንዴት እንፍጠር? በመልካችን ደግሞ እንደ ምሳሌያችን እንፍጠር። ይሄ ሰው የእግዚአብሔር ፍላጎት እንደሆነ የሚያሳይ የእግዚአብሔር የዘላለም አጀንዳ ነው እና እንዲህ ያደረገ ሰውን እግዚአብሔር በመልኩ እንደ ምሳሌው ፈጠረ እና በእጁ መዳፍ ላይ በምክር ቃል በራሱ አምሳል እግዚአብሔር ሰውን እንደፈጠረ እንመለከታለን። ከዚህ ተነስተን ስንመለከት ሰው የራሱ መልክ የሌለው ብቸኛ ፍጥረት ነው። ፍጥረት በሙሉ የራሱ መልክ አለው። ሰው ግን የራሱ መልክ የለው። የሰው መልክ የእግዚአብሔር መልክ ነው። ሰው ብቸኛ በእግዚአብሔር መልክ የተፈጠረ ፍጥረት ነው። ሰው የራሱን መልክ ለማወቅ እግዚአብሔርን ማወቅ የግድ ይላል። ሰው እግዚአብሔርን ካላወቀ የራሱን መልክ አያውቅም። ስለዚህ ሰው የእግዚአብሔር ፍላጎት እንደሆነ የምንመለከተው እግዚአብሔር ሰውን በራሱ መልክ እንደፈጠረ በምሳሌው እንደፈጠረ። ይሄ ብቻ አይደለም። እግዚአብሔር ሰውን ከምድር አፈር አበጀ ይልና የራሱን እስትንፋስ እፍ አለበት ይላል። በሚገርም ሁኔታ በእግዚአብሔር እስትንፋስ ወይም የእግዚአብሔር እስትንፋስ የገባበት ፍጥረት በፍጥረት ዓለም ውስጥ የለም። ብቸኛ የእግዚአብሔር እስትንፋስ የገባበት ወይም በእግዚአብሔር እስትንፋስ ሕያው የሆነ ሰው ብቻ ነው። ይሄ ብቻ አይደለም። ሰውም ሕያው ነፍስ ያለው ሆነ ይላል። ሕያው ነፍስ ያለው ማለት ዘላለማዊ የሆነ ለዘላለም መኖር የሚችል ብቸኛ ፍጥረት ሰው ሕያው ነፍስ። ስለዚህ ነው ሰው ስሞት እንኳ ነፍስ አትሞትም የሚባል። ወይ በገነት ወይ በገሃነም ለዘላለም ትኖራለች እንጂ የሰው ልጅ አትጠፋም። የሌሎች እንስሶች ነፍስ ይጠፋል፣ የሰው ነፍስ ግን ሕያው ሆኖ ይኖራል። ለምን? እስትንፋሱ የእግዚአብሔር ስለሆነ። ስለዚህ ሰው የእግዚአብሔር ፍላጎት ነው። ክብር ለእግዚአብሔር ይሁን። ይሄ ብቻ አይደለም። ሰው የእግዚአብሔር ፍላጎት ስለሆነ ነው እግዚአብሔር ጠፍቶ እንኳን ዝም ያላለው ፍለጋ የወጣው። ሃሌሉያ። ከሰው በፊት እኮ የጠፋ ፍጥረት አለ። መላእክት ከሰው በፊት ጠፍተው ነበር አይደለ? ኃጢአትን አድርገው አምፀው በእግዚአብሔር ላይ ተጥለዋል አይደለ? ወድቋል። ነገር ግን እግዚአብሔር ያንን መልአክ ሊፈልግ ሲወጣ እንመለከት። መጽሐፍ ቅዱስ ይሄንን አያወራ፣ አልፈለገውም። እንደውም ለዘላለም ቅጣት ፈርዶበት ቀን እየጠበቀ ነው። የወደቀው መልአክና ጭፍሮቹ ለዘላለም ገሃነም ተዘጋጅቶላቸው እየተጠበቁ ነው ጊዜው። ለሰው ልጅ ግን እግዚአብሔር ሲወድቅ፣ ሲደክም፣ በደል ሲያደርግ፣ ከስፍራው ሲጎድል እግዚአብሔር ፍለጋ ወጣ። አዲስ ኪዳንም የሚያሳየን እሱ ነው። ሉቃስ ወንጌል ምዕራፍ 19 ላይ ስንመለከት እንደዚህ ይላል፣ የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና። ጌታ ኢየሱስ በአዲስ ኪዳን የመጣው የሰውን ልጅ ሊፈልግና ሊያድን እንደሆነ እንመለከት። ሰው የእግዚአብሔር ፍላጎት ስለሆነ ሰው በድሎ፣ በደንብ ስሙኝ፣ ሰው በድሎ እግዚአብሔር አስታራቂ ላከ። ተበድሎ በዳዩ ሰው ሆኖ፣ አጥፊው ሰው ሆኖ፣ ወንጀለኛው ሰው ሆኖ የተበደለው እግዚአብሔር ግን እንታረቅ ብሎ አስታራቂ ላከ፣ ልጁን ኢየሱስ ክርስቶስ። ይሄ ድንቅ ነው። ልጁን አማላጅ አድርጎ መካከለኛ አድርጎ እንታረቅ ብሎ እግዚአብሔር ወደ ሰው ስመጣ ሰውን ስፈልግ ልጁን በመስቀል ላይ ገድሎ በልጁ ደም በኩል ከሰው ጋር ስታረቅ እንመለከታለን። ቤዛ አድርጎ ምትክ አድርጎ አመፀኛውን ሰው ኃጢአተኛውን ሰው መልሶ ከራሱ ጋር ሲያስታርቅ እንመለከታለን። ለምንድን ነው ይሄ ሁላ ሲባል? ሰው የእግዚአብሔር ፍላጎት። ወንድሜ አንተ የእግዚአብሔር ፍላጎት ነህ። እህቴ አንቺ የእግዚአብሔር ፍላጎት ነሽ። ለዚህ ነው በክርስቶስ በኩል እንደገና መጥቶ የታረቀ። ክብር ለእግዚአብሔር ይሁን።
በመስቀል ላይ ተንጠልጥሎ ነፍሱን ሰጥቶ ደሙን አፍሶ ከአባቱ ከአብ ጋር አስታረቀን። ወደ ገነታችን መለሰን። ወደ ቦታችን መለሰን። ወደ ስፍራችን መለሰን። ወደ ቅጥራችን መለሰን። ጥለን ወደ ሄድንበት ወደዛ ከተማ መልሶ አስገባን። ሃሌሉያ! እግዚአብሔር መልሶ አገኘን፣ ተገኘን፣ ፈልጎ አገኘን። ወዳጃችን፣ ውዳችን። ሃሌሉያ! 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 ኢየሱስ ክርስቶስ እሱ ለዘላለም ጌታ ነው። ስለዚህ እግዚአብሔር ለእኛ፣ እኛ ለእግዚአብሔር እንድነን፣ ውድንን ለጌታ ፍላጎቱንን የእግዚአብሔር አንተ ተራ አይደለም። ወዴት ነህ ወንድሜ? እግዚአብሔር ፍለጋ ቢወጣ፣ እግዚአብሔር ሊያገኘ በመጣ፣ እግዚአብሔር ወደ ቤት በመጣ፣ እግዚአብሔር ወደ ሰፈር ስመጣ ወዴት ነህ? አንድ ባርኮት ልባርካችሁ። እግዚአብሔር ወዴት ነህ አይበላችሁ። የእግዚአብሔርን ድምፅ ሰምቶ ከመሸሽ እግዚአብሔር ያድናችሁ። በፈለገ ሰዓት ወየው ማለት ይሁንላችሁ። በስፍራችሁ መሰንበትን ይስጣችሁ። በቦታችሁ መገኘትን ይስጣችሁ። በምንም ሁኔታ ውስጥ ሆናችሁ በስፍራ መሆንን እግዚአብሔር ይስጣችሁ። ክብር ለአምላካችን ለእግዚአብሔር ይሁን። ሃሌሉያ! እግዚአብሔር ይባርካችሁ። እግዚአብሔር ፊቱን ያብራላችሁ። እግዚአብሔር ይጠብቃችሁ። እግዚአብሔር ሰላሙን ይስጣችሁ። በዚህ ፍቅር፣ በዚህ እውነት ውስጥ መሰንበትን ይስጣችሁ። ክብር ለኢየሱስ ይሁን። አሜን።